ሰላም እንዴት ናችሁ? ሰላም ነው የዩቲዩብ ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬም ኩሽና ነኝ። ያው ሁሌም ኩሽና ነኝ። ያው መዳም ቤት ስለሆነ ያለ ነው። ዛሬ ደግሞ ኩሽና ነኝና ገና ኩሽና እያጸዳሁ ነውና በዛም ትንሽ ላውራችሁ ብዬ ነው። እና እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለን። ሰብስክራይብ እያደረጋችሁ ባካችሁ አበረታቱኝ እና ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቤተሰቡ ነው እላችኋለሁ። እና አሁን ላጸዳ ነው እዚህ ኩሽና። በዛውም ያው ጽዳት እንዴት እንደሆነ ላሳያችሁ እና አብረን ትንሽ እንቆያለን ውዶቼ። ካሜራው ላዙረውና ከዛ እያጸዳ ምናምን ትንሽ እናወራለን ውዶቼ እላችኋለሁ። ትላንት እዚህ እንትን ነበረ የሆነ ድግስ ነበረና ለዛ እቃው ራሱ እንዳለ ዝርክርክ ነው። አሁን አስተካክላለሁ እና አብራችሁኝ ቆዩ ውዶቼ። በተረፈው ግን ደህና ናችሁ አይደል? አለን ይመስገን፣ እኛ በጣም ደህና ነን። የመዳም ቤት ያው ስትሆኑ ያው እረፍት የለ መስራት ነውና እግዚአብሔር ደግሞ የራሳችን ነገር ፈጣሪ እስከሚሰጠን ድረስ ሀገራችን ገብተን ሀገራችን ሰላም አድርጎልን የራሳችን ነገር እስከምናገኝ ድረስ አበረታቱን ውዶቼ። ሰብስክራይብ እያደረጋችሁ አበረታቱን እላችኋለሁ። እና በነገራችን ላይ የመዳም ቤት ስራ አያልቅም። በቃ ሁሌም ስራ ነው። ሁሌም ማጽዳት፣ ሁሌም ምግብ መስራት። በቃ በጣም ነው ስራ የሚበዛው። እዚህ ደግሞ እንደዚህ አሁን ደግሞ በዚህ በጦርነቱ ምክንያት ቤት ቁጭ ብሎ አሉ ሰዎቹ፣ ስራ ሄዱም። በቃ መንገላታት ነው እና በቃ ማጽዳት ነው እቃው ምናምን በቃ በየቦታ ዝርክርክርክ። እዚህ ቤት ደግሞ የሚገርማችሁ ነገር ማለት ነው በጣም ነው ድግስ የሚበዛ። በሳምንት ድግስ በቃ የሌለ ነው እና ለዛ እቃውን ዝርክርክ ስላለ ዛሬ ትንሽ ያው ስለተኙ እስከሚነሱ ድረስ ምሳ እስከምንሰራ ድረስ እናስተካክል ብለን ነው ውዶቼ እና ፍቅሮቼ አበረታቱኝ እላችኋለሁ። ሰብስክራይብ እያደረጋችሁ ለሌላው እንዲደርስ እያደረጋችሁ አበረታቱኝ እላችኋለሁ ውዶቼ። እና እናንተ እንዴት ናችሁ? እናንተስ ጋር እንዴት ነው ስራ? የማዳም ቤት ያላችሁ እንደገና እንደዚህ ሀገር ውስጥ ያላችሁ ሀገር ገብታችሁ እዛ ያላችሁ እና ሁላችሁም እንዴት ናችሁ? ደህና ናችሁ? አለን ይመስገን። እና አሁን ላጸዳ ነው ፍቅሮቼ። በነገራችን ላይ እንትን ስለሌለኝ ነው በእጄ ይዤ ነው የምሰራው። ያው አዲስም ስለሆንኩ ካሜራ እንትን የለኝም የሚቀርጽበት የለኝም። ኢንሻአላህ ደግሞ እገዛለሁ። እዛ አንዳንድ ነገር እንግዲህ የኛ ስራ ኩሽና ነው። ያው እዚህ ቤት ደግሞ እኔ ያለሁበት ቤት ጽዳት ለብቻው ነው፣ ኩሽና ሰራተኛ ለብቻው ነው። እኛ ኩሽና ነው የምንሰራው። ኩሽና አንድ ጓደኛ አለችኝ። እሷ ሚዲያ ላይ መታየት ስለማትፈልግ ነው ለሁለት ነው የምንሰራው። ከሷ ጋር ነው የምንሰራው እና ፈቃደኛ ከሆነች ደግሞ አስተዋውቃችኋለሁ። እሷ ፈቃደኛ ስትሆን ያው አንድ ቀን ፈቃደኛ መሆኗ አይቀርምና አሳውቃችኋለሁ፣ ሁላችኋለሁ፣ አስተዋውቃችኋለሁ ማለት ነው። እና እቃው ብታዩ በቃ ብዛቱ እና አሁን አስተካክዬ አጸዳለሁ እና ውዶቼ አበረታቱኝ ጉኝ። በቃ ያለውን ነገር ያው አብረን ወደፊት እንጓዛለን። መቼም ተጀምሮ ማቋረጥ የለም አይደል? መቼም እናንተ አላችሁ እና ቪዲዮ እንዳይረዝም ቀጣይ ደግሞ በሌላ ርዕስ እንገናኛለን። ወዳችኋለሁ። ቻው ባይ